እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? ነው አላህ ይጨምር። ለኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት ብንገባ ምናምን በጣም ነው ደስ የሚለኝ። ወላሂ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለች። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው፣ በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይሄን ብቻ ነው ምናምን ስላት ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው ጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርም ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም፣ በቃ ነን ኤግዚስታንስ ነበርኩኝ። በቃ ይሄንን ነገር እያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት የትንሣኤ ቀን የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው፣ አልነበርኩም ብለሽ አስቢውና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንደው እኔን ራሴ አስቢ፣ ሌላው ነገር ተይ፣ በቃ ነን ኤግዚስታንስ እኮ ነበርኩኝ። በቃ ከአብራክሽ ተገኝቼ እንደው ፈጣሪ ይሄንን ነገር አላህ እንደው ይሄንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው እሱ አይገርምም? ግን ከትንሣኤ ይልቅ ትንሣኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ራሳችንን አዋቂ አድርገን ሌላው ማይም ማድረግ አይደለም። የምር ሌላ እኔ የምመኝልህ ነገር አንድ በጣም የምታከብረውን ሰው ሁሉ ጊዜ የምትመኝ አላህ ነው የሚጨርሰው። የልብን የውስጥን ከአላህ ጋር ነው የሚጨርሰው። ግን እኔ እስልምናን እመኝልሃለሁ። የምር ለመናገር ከአላህ ጋር ለዝንተ ዓለም ተቆራርጠ ማየት አልፈልግም። ኩፍርና ሽርክ ከአላህ ጋር ለዝንተ ዓለም ያቆራርጣል። ያ ጀማ እዚህ የምታዳምጡ ክርስቲያኖችም ካላችሁ ማለት ነው። ከዛ ተንጠልጥላችሁ ከእሳት ጉድጓድ አፋፍ ወጣችሁ ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ተንጠልጥላችሁ እንድትወጡ እንፈልጋለን። ይሄ ነው ምኞታችን። ሌላ ምንም ነገር እንትን የለውም። ከበስተኋላ ምንም ተልእኮ የለውም። ፖለቲካል አጀንዳ የለንም። የኢኮኖሚ አጀንዳ የለንም። እንቅልፋችንን እያጣን ጊዜያችንን እየሰዋን የቤተሰባችንን ጊዜ መስዋዕት አድርገን የምንመጣው ባለን ጊዜ ግን የምንመጣው እዚህ እናንተ ጋር የምንገኘው ሌላ አንድና አንድ ነው። ያቺን ገመዷን ተንጠልጥላችሁ እንድትወጡ ነው። በቃ አንተ እኮ ራስ እስቲ ቤሪያዬ እስቲ አንድ ሰው ራሱ ባጠገብህ ያለ ዘመድ ወይም የምታውቀው ሰው አልጋ ላይ ሆኖ ሲያቃስት ብታየው እንደው ያስችላል? ቁጭ ብለህ ታስታምመዋለህ? ህመሙን ትችለዋለህ? አብረህ ውስጥ የሚሰማ ስሜት ጥሩ ነው። ቤሪያ በነገራችን ላይ አሁን እኔ በጣም ዩኒቴሪያን ክርስቲያን ሆኜ እንድጸና እናንተ የምትነግሩኝ ነገር ወይዲ በደንብ እንድፈትሽውና ቁርአንን አሁን ቁርአን ፊት ለፊት አለ እንዳነበብ እኔ አባቴ እጄ ላይ ነው የሞተው። እነሱ ኦርቶዶክስ ናቸው፣ እኔ ዩኒቴሪያን ነኝ። ከቤት ተገለልኩኝ። ተመለስ አለኝ። ግን ሲታመሙ አይደለም ምልግን ሲታመሙ ይሄ ህመም ሰው ሲያቃስት አሞት ሲያሳቀስ በጣም አዝናለሁ። ከዛ ምን አለኝ አንድ ቃል ልክ እንደዛ ማለት ነው። ለኛው ምንድነው እኔ ስለ ገሃነም ሳስብ ስለ ጀሃነም ሳስብ ከአላህ ጋር መቆራረጥ የሚባለው ነገር ሳስብ ለሰው ልጆች እንደዚህ ነው የሚሰማኝ ስሜት ፊሊንጉ ማለት ነው። አላህ አደራ ያለን ዳዋ በሶስት ነገር ነው። እቺ ልጨርስልህ አንዴ። እሺ ልጨርስልህ። ሰከንድ ናት፣ በቃ ሁለት ሰከንድ ናት ምናምን። በሶስት ነገር አደራ ብሎናል አላህ። አንደኛው በሐቅ አደራ የተባባሉት አለ። ሁለተኛ በትዕግስት አደራ የተባባሉት አለ። ሶስተኛው እና መጨረሻ ሌላ ሱራ ላይ ደግሞ በማዘን አደራ የተባባሉት አለ። በማዘን እኔ ስለማዝንልህ ነው እኔ እዚህ ጋር ማወራ። ሌላ ምንም ዓላማም የለኝም። አሁን ማውራት ትችላለህ ኢንሻአላህ። የሚገርም ነገር ወይዲ አሁን እዝነት ላልከው በጣም አትራራም ላልከው በጣም ነው እኔ ሰዎች አንድ አምላክን እንዲረዱ የምፈልገውና አሁን አንዳንድ ሰዎች በጣም እንትን ሲሉኝ እኔ እኮ አለመረዳት ፈልጌ አይደለም እኮ ግን ነገሮችን የማይበት መንገድ ነው። እኔ አሁን እጄ ላይ ነው የመጨረሻው ህቅታውን አባቴ እጄ ላይ ነው እና እስከ መጨረሻው ህቅታ እኔ ዩኒቨርሲቲ ነበርኩ። ዩኒቨርሲቲ መጥቼ ነው የሞተው እጄ ላይና ምንድነው ተመለስ አለኝ። እኔ አልመለስም አልኩ።
ከቀበርኩት 6 ዓመት ነው። ከዛ ብራዘሮች ምናምን አንተ የሞተ ምናምን እኔ አልመለስም፣ በቃ አምላክ አንድ ነው። አሁን እሱን ወደዛ ሲገባ እኔ እምቢ አልኩ። ሰው አሁን የሆነ ሰው መጥቶ አንተ ስትነግረኝ በደንብ ፈልጬ በቃ አንድን ነገር ረግጦ ለመውጣት መስመሩን ትቶ ለመውጣት እንደሌላው አይደለም። አሁን ሰዎች በሚዲያ ላይ እንደሚያዩት አይደለም እኔ ማየው እና ሁልጊዜ አሁን ብዙ ጊዜ ላለው ያንተንና የጃንደው እናንተ ያያችሁበትን መንገድ አይቼ እውነትን መዝኜ ተረድቼ ጨብጬው ለክቼው ሲገባኝ እሆናለሁ። ግን አሁን ምፈትሽበት ማይበት ፐርስፔክቲቭ አለ። እነዛ ነገሮች እንደው ወይድም አንተ ተናግረኸው ላይሆን ይችላል፣ ጃም መክሮኝ ላይሆን ይችላል፣ የተለያዩ ወንድሞች ብለውኝ ላይሆን ይችላል። ምንድነው እውነት በሯንና መገለጧን